በኃጢአትና በምኞት በዝሙት እግዚአብሔርን ደስ በማያሰኙ የተለያዩ አጸያፊ ነገሮች ፖርኖግራፊን ጨምሮ ማለት ነው ተጠላልፈን የምንወድቅባቸውን 4 ምክንያቶች ልንገራችሁ። እንግዲህ ሰው በኃጢአት ሲሸነፍ በምኞቱ ሲሸነፍ 4 ምክንያቶች አሉ መጽሐፍ ቅዱስ የሚነግረን። አንደኛ ለስጋችን ከምናደርግለት አቅርቦት የተነሳ ነው። ስጋችንን ኦሬዲ እንዲያሸንፍ በኃጢአት ጦርነት ውስጥ አሸናፊ ሆኖ እንዲገኝ ለእርሱ የምናቀርብለት አቅርቦት እንዲያሸንፍ ያደርገዋል። መጽሐፍ ቅዱስ በሮሜ ምዕራፍ 13 ላይ ሲናገር በቀን እንደምትመላለሱ በአግባብ ተመላለሱ እንጂ በዝሙት፣ በስካር፣ በመዳራት እንደዚህ ባሉት ነገሮች አይሁን፣ ክርስቶስ ኢየሱስን ልበሱ ካለ በኋላ ምኞቱንም እንዲፈጽም ለስጋ አታስቡ ይላል የድሮ ትርጉም። አዲሱ መደበኛ ትርጉም ደግሞ ምን ይላል? ስጋ ምኞቱን ይፈጽም ዘንድ አትመቻቹለት ይላል። አትመቻቹለት፣ ያ ማለት ምቹ ሁኔታ አትፍጠሩለት። እንግሊዘኛው ደግሞ ጥሩ አድርጎ ስለሚገልጸው እሱንም ልንገራችሁ። ሜክ ኖ ፕሮቪዥን ፎር ደ ፍሌሽ ቱ ፉልፊል ደ ለስት ዴርኦፍ ይላል። በውስጡ ያሉትን ምኞቶች ይፈጽም ዘንድ ለስጋችሁ አቅርቦትን አታድርጉለት፣ አትመግቡት። ከመገባችሁት በኃጢአት ጦርነት ውስጥ አሸናፊ የሚሆነው እርሱ ነው። ስጋችሁ አሸናፊ ሆኖ ይገለጣል። መጀመሪያ ተቀልቧላ፣ መጀመሪያ ተመግቧላ። ምሳሌ ልንገራችሁ። አንድ ቦክሰኛ የቦክስ ሪንግ ውስጥ ከመግባቱ በፊት ከ1 ሳምንት አስቀድሞ ምግብ ላለመመገብ ቢወስንና ሳይመገብ ወደ ቦክስ ሪንግ ውስጥ ቢገባ ከዛ በዛ ቦክስ ሪንግ ውስጥ መሸነፉ የማይቀር ነው። ነገር ግን የተሸነፈው ለምንድን ነው? ከ1 ሳምንት አስቀድሞ ራሱን ስላስራበ፣ ለዛ ለጠላቱ ደግሞ ኦሬዲ እንዲያሸንፍ ጥሩ ሁኔታ፣ ምቹ ሁኔታ ስለፈጠረለት ነው። በተቃራኒው ያ ጠላቱ ሲመገብ ቆይቷል። እንግዲያው ልክ እንደዛ ነው ኃጢአት። ስጋችንን እየመገብነው እያደለብነው ከቆየን በኋላ በኃጢአት አትሸነፍ ብለን ልንይዘው አንችልም። የሆሊውድን ሳንመርጥ ሁሉንም ፊልሞች እየተመለከትን የሚያራግፉብንን ሐሳቦች በጠቅላላ ወደ ውስጣችን እያስገባን ኢንስታግራም እየተመለከትን ምንም አይነት ቲክቶክ ላይ አልጎሪዝማችን ሳይመርጥ እያመጣልን አልጎሪዝማችን የተበላሸ ሆኖ እነኝን ሁሉ እየተመለከትን ከኃጢአት ጋር ግጥሚያ በመጣ ጊዜ የኃጢአት ፈተና በመጣ ጊዜ ኃጢአትን አሸንፋለሁ ማለት ዘበት ነው። ኦሬዲ የመገባችሁት እርሱ ነው የሚያሸንፈው። እንዲያሸንፍ የፈቀዳችሁለት አቅርቦት ያደረጋችሁለት እርሱ ያሸንፋል። ስለዚህ የመጀመሪያው አቅርቦት ለማን ነው እየሰጣችሁ ያላችሁት? ለስጋችሁ የምትሰጡትን አቅርቦት ከህይወታችሁ ላይ መቁረጥ አለባችሁ። ሁለተኛው ደግሞ የእግዚአብሔር ፍቅር በውስጣችን ካላየለ በእርሱ ብቻ ካልረካን ነው። የዛን ጊዜ ኃጢአት ያሸንፈናል። ምክንያቱም ኃጢአትን መጽሐፍ ቅዱስ ምን ብሎ ነው የሚገልጸው? ለጊዜው ከሚገኝ የኃጢአት ደስታ ይልቅ ስለ ሙሴ ሲናገር ለጊዜው ከሚገኝ የኃጢአት ደስታ፣ ኃጢአት ራሱን የቻለ ደስታ አለው። ነገር ግን መሐሌ ዘሰሎሞን ምዕራፍ 1 ላይ ከወይን ጠጅ ይልቅ ፍቅርህን እናስባለን፣ በአንተ ደስ ይለናል፣ ሐሴትም እናደርጋለን ይላል። በእግዚአብሔር ፍቅር ብቻ ደስ የማትሰኙ የማትረኩ ከሆነ በዓለም ምኞት መጠለፋችሁ የማይቀር ነው። ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 2 ላይ ይህንን ነው የሚነግረን። ዓለምን ወይንም በዓለም ያሉትን አትውደዱ፣ ማንም ግን ዓለምን ቢወድ ይላል የአባት ፍቅር በእርሱ ውስጥ የለም። ዓለም ውስጥ ያለውን ነገር ከወደድን የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት፣ በዓይናችን የምናያቸው ነገሮች ሁሉ አንድ ሰው ወይ አንድ አርቲስት፣ አንድ ታዋቂ ሰው ሲያደርግ ሲይዝ ሲሆን ያየነው ነገር ሁሉ የሚያምረን ከሆነ የሥጋ ምኞታችንን ለመፈጸም መከልከል የማንችል ከሆነ በውስጣችን ትዕቢት ካለ የእግዚአብሔር ፍቅር ከውስጣችን ደብዝዟል ማለት ነው። ወደ ቀደመው ፍቅራችን መመለስ አለብን። ስለዚህ ሁለተኛው ሰው በኃጢአት የሚሸነፍበት ምክንያት አባቱ እግዚአብሔር እርሱን የወደደበት ፍቅር ገና ስላላረካው፣ በትክክል ስላልተገለጠለት፣ ያንን ፍቅር ለመያዝ ደግሞ በቃሉ ለመረዳት ስላልተጋ ነው ማለት ነው። ሶስተኛ ደግሞ የእግዚአብሔር ፍርሃት በውስጣችን ከሌለ ነው። መጽሐፍ ቅዱስ ምሳሌ ምዕራፍ 8 ላይ ሲናገር እግዚአብሔርን መፍራት ክፋትን ይጠላል ይላል። ሰው እግዚአብሔርን ሲፈራ ኃጢአትን መጥላት በውስጡ ይቀመጣል። ወዳጆቼ እግዚአብሔር አንድ ጥያቄ አለው። ጌታ ከሆንኩ መፈራቴ ወዴት አለ? አባት ከሆንኩ መከበሬ ወዴት አለ? ሚልክያስ ምዕራፍ 1 ላይ ታገኙታላችሁ። መፈራትን እግዚአብሔር ይፈልጋል። የእግዚአብሔር ፍርሃት ንጹህ ነው፣ ለዘላለም ይኖራል ይላል። ለዘላለም የሚኖር ንጹህ ፍርሃት አለ። ወዳጆቼ አንዳንድ ጊዜ ምናልባት ውሸትን ስትዋሹ
ወይንም ደግሞ ሰዎችን ስታሙ ልባችሁ የማይደነግጥና የማይፈራ ከሆነ የዛን ጊዜ እግዚአብሔር ሆይ ፍርሃትህ ወዴት ሄደ? አንተን መፍራቴ ወዴት ሄደ? ምኞት፣ ዝሙት እንደዚህ ያሉት ሲመጡ ማምለጥ እንድትችሉ ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የህይወት ምንጭ ነው። ወደ ህይወት ይመራል። እግዚአብሔርን መፍራት ከሞት ወጥመድ ያስመልጣል፣ ከኃጢአት ወጥመድ ያስመልጣል። ወዳጆቼ ያቺ ፍርሃት ከውስጣችሁ መጥፋት የለባትም። መደንገጥ አለባችሁ። አንዳች ነገር ስትሳሳቱ ድንጋጤያችሁ መጠበቅ አለበት። ህሊናችሁ እንዴት ይህንን አደረግኩ ብሎ መንቀጥቀጥ አለበት። ይሄ የእግዚአብሔር ቃል የሚያስተምረን ነው። በመጨረሻና አራተኛው ደግሞ ራሱ ሐዋርያው ዮሐንስ በነገረን ቃል ላይ ተመስርቼ ልንገራችሁ። ጎበዞች ሆይ ይላቸዋል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 14 ላይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ውስጥ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ ይላል። ክፉ የሚሸነፈው፣ ኃጢአት የሚሸነፈው የእግዚአብሔር ቃል በውስጣችን ሲኖር ነው። የእግዚአብሔር ቃል በውስጣችን ከሌለ ምኞት ያሸንፋል። እዛው ዮሐንስ ምዕራፍ 3 ላይ የመልእክቱ ላይ ማለት ነው ምዕራፍ 3 ቁጥር 4 ጀምሮ ሲናገር ኃጢአትን የሚያደርግ አመፅን ያደርጋል ብሎ ከተናገረ በኋላ ከእግዚአብሔር የተወለደ ግን ኃጢአትን አያደርግም ይላል። ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ዘሩ በእርሱ ውስጥ ይኖራል። የተወለድነው ከእግዚአብሔር ቃል ነው። ይህንን ሲያብራራው ጴጥሮስ በሕያው በእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋል ይላል። የተወለድነው ከእግዚአብሔር ቃል ነው። ነገር ግን ከተወለድን በኋላ ኃጢአት እንዳንሰራ የሚጠብቀን ነገር ምንድን ነው? እዛው ዝቅ ብሎ ጴጥሮስ ያብራራልናል። ለመዳን በእርሱ እንድታድጉ ተንኮል የሌለበትን የቃሉን ወተት ተመኙ። የእግዚአብሔር ቃል ውስጣችን በሞላ ቁጥር የተወለድንበት ዘር የሆነው የእግዚአብሔር ቃል ውስጣችን በበዛ ቁጥር ኃጢአት፣ ክፋት እየተሸነፈ ከውስጣችን ሊወጣ ግድ ነው። ከእግዚአብሔር የተወለደ ይላል መጽሐፍ ቅዱስ ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። በእግዚአብሔር ቃል ራሳችንን ከጠበቅን ካጠርን እውነት እንደ ጋሻ ይከባሃል ስለሚል ዙሪያችንን በእግዚአብሔር ቃል ልክ ሌላ አማራጭ እንደሌለው አድርገን ከሞላ ነውና ካጠር ነው ክፋት በእኛ ላይ አያይልም፣ በእኛ ውስጥ አያይልም። ኃጢአት ሊያሸንፈን አይችልም። ሐዋርያት ሥራ ምዕራፍ 19 የእግዚአብሔር ቃል በኃይል ያድግና የጌታ ቃል ነው የሚለው በኃይል ያድግና ያሸንፍ ነበር። ማንኛውንም ክፋት፣ ኃጢአትን የጌታ ቃል ያሸንፋል። ታዲያ አንዳንድ አስተማሪዎች ለምንድን ነው የእግዚአብሔር ቃል አስተማሪ ሆነው ነቢያት ሆነው ሐዋርያት ሆነው በኃጢአት በዝሙት ሲያዙ የምናየው ካላችሁኝ፣ መጀመሪያ የነገርኳችሁ የእግዚአብሔር ፍቅር የእግዚአብሔር ፍርሃት በውስጣቸው ስለሌለ ነው። ከእነኚህ ጋር የእግዚአብሔርን ቃል በውስጣችን ከከተትን በእርግጥ የእግዚአብሔር ቃል በኃይል ያድግና ያሸንፋል። በውስጣችን ያሉ ምኞቶችን፣ ኃጢአቶችን ሁሉ አውጥቶ ይጥላል ማለት ነው። ተባረኩ።